የምትሰግዱት ቀጥታ ለአላህ ነው ወይስ ለነብዩ መሐመድ ነው? መካ መዲና ውስጥ ያለው የተቀበረው ነብዩ መሐመድ ነው። ቀጥታ የሚሰግደው ወደ መካ መዲና ከሆነ እዚህ ውስጥ ያለው ነብዩ መሐመድ ነው። ለማን ነው የምትሰግዱት? ይሄንን ነው ጠይቅልኝ። ባይብል ሌላ ቃል ነው፣ ቁርአን ሌላ ቃል ነው። ባይብል አትጥቀስልኝ። እሱ ሀሳቡ ምንድን ነው? ካዕባ ውስጥ ነብዩ ሰለላሁ ዐለይሂ ወሰለም እንደተቀበሩ ያስባሉ ብዙ ክርስቲያኖች። ስለዚህ ስንሰግድ ጊዜ እርሳቸው ወደ ተቀበሩበት አቅጣጫ ዙረን የምንሰግድ ነው የሚመስላቸው። አንደኛ ዴቭ ነቢዩ ሰለላሁ ዐለይሂ ወሰለም ካዕባ ውስጥ አልተቀበሩ። እኛ ወደ ካዕባ ነው ዙረን የምንሰግደው። ካዕባ ውስጥ ምንም ነገር የለም፣ ባዶ ነው። ካዕባ ባዶ ነው ያ ጀማዓ፣ ምንም ነገር የለውም። ነቢዩ መሐመድ ነው የተቀበረው። እዛ መዲና ነው የተቀበሩት፣ ቤታቸው ነው፣ ቤታቸው ውስጥ ነው እርሳቸው የተቀበሩት እንጂ መካ መዲና ላይ እሱ መካ እንደ ሀገር ነው ዴቭ፣ መዲና አንድ ሀገር ነው፣ የተራራቁ ናቸው። በመካከላቸው ወደ 500 ኪሎ ሜትር አካባቢ የሚርቅ የሆነ ክፍተት አለ ከመካ ወደ መዲና። ገብቶሃል አይደል? ሁለት ሀገር ናቸው፣ አንድ አይደሉም። ወደ መካ አቅጣጫ ነው። እርሳቸው ደግሞ የተቀበሩት መዲና ሀገራቸው ነው። ወደዚያ ዙረን አንሰግድም እኛ እና ካዕባ ውስጥ ምንም ነገር የለም። ያ ጀማ ሀገራት ማዕዘን የምታዩት ውስጡን ከፍቼ አሁን በፎቶ ላሳያችሁ እችላለሁ እና ሰርች አድርጉና ተመልከቱ በራሳችሁ። በካዕባ ውስጥ ምን ይገኛል በሉ። ምሰሶዎች ናቸው የምታገኙት። ምሰሶዎች አሉ ካዕባውን ወጥረው የያዙት ማለት ነው። ልክ የቤት ምሰሶ እንዳለው ካዕባ ውስጥ ነብዩ መሐመድ አልተቀበረም እያልከኝ ነው ማለት ነው? የለም እዛ ተቀበረ። እሺ ወንድሜ በጣም አመሰግናለሁ። እኔ ወሱ ቢገርመኝ ማለት ነው ይንጠራሩና ይመጡና ይነፋፉና ይመጡና እንደዚህ ጸባይ ያለው ተምሮ ይሄዳል፣ ጸባይ የሌለው ተሳርቂ ወላሂ ሁሱ ግን ምላል። በዚሁ ሌላ ለሙስሊም እህት ወንድሞቼ መናገር መፈልገው ነገር እያንዳንዱ ወጥቶ እስልምና ላይ በተለይ ኡስታዞች ላይ የሚያወራውን ነገር መልስ አትስጡ፣ ንቃችሁ ተው። በቃ ናቁና ተው። በእስልምና ላይ የፈለገ እምነት ተከታዩን ወጥቶ በኡስታዞች ላይ የሚያወራ ነገር የሚናገረውን ነገር ቦታ ሰጣችሁ ለዛ ሰው እውቅና ለተለያየ ነገር አትስጡ። በዚሁም ማመስገን የምፈልገው የዚህ አካውንት ቤተሰቦች ፋሚሊ በነገርኳችሁ መሰረት እዚህ ጋር ሜንሽን እያደረግኳላችሁ ያለውን አካውንት ሄዳችሁ ቢያንስ ከ300 ሰው በላይ ፎሎ አድርጎልኛል። አመሰግናለሁ። ለምን ጌም ስላለኝ ለዛ ጌም ሂዱና ፎሎ አድርጉልኝ ስላልኩኝ ማለት ነው። ይሄንኛውን ይጠቅመኛል ማርባታለሁ የምትሉት ፎሎ አድርጉ። ይሄንኛውን ደግሞ ለእኔ ስትሉ እስከ ጌሜ ድረስ ጌሜንም የጌሜ ቀን እንድትመጡ ማለት ነው። አመሰግናለሁ። ወላሂ ቴንክ ዩ ሶ ማች